ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ በአዲስ ሪአክት ቪዲዮዎች ከች ብለናል። ለዚህ ዩቲዩብ አካውንት አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቀጥታ ወደ ቪዲዮ። በነገራችን ላይ ማለት ነው ይህን ቪዲዮ የደረሰበት ሰው ብቻ ነው የሚያውቀው እንጂ ሌሎቻችሁ ምናምን ሆነ ለቀልድ ምናምን ነው ይመስላችሁ። እስቲ ወደ ቪዲዮ ነው። ልጅ እኮ ነህ ዝም ብለህ አትኖርም እንዴ? ወጣት አይደለ እንዴ? ምን መስነፍ ነው? ዝም ብለህ አትሰራም ይላል እዚህ ጋር መጥቶ ሲፈነዳብ። በጣም የሚያናደኝ ነገር ምን እንደሆነ ታውቃላችሁ? የሆነ ልጅ እኮ ነህ ዝም ብለህ ኑር ምናምን፣ የሆነ አንተ ያለህበት ሁኔታና የሆነ አንተ እያረክ ያለው ነገር ማይገባችሁ ሰዎች የቱ ጋር ነው ልጅነታችን? ያለ እድሜያችን የተፈተነው ጊዜ ነው ልጅ ያስባለን። ያለ ቦታችን ተገኝተን የተሰቃየነው ስቃይ ነው ልጅ እንድንባል ያደረገ። ይህ ትውልድ ማለት ነው ከኩዮቹ በላይ ከታላላቆቹ በላይ አዋቂ ከሚባሉት በላይ ነው እየተፈጠረ ያለው። በጣም በብዙ ነገር ወንድ ልጅ እድሜ ገና ነው፣ እድሜ ትንሽ ነው፣ ልጅ ለምን አይባልም እንደዛ። ኃላፊነት ይኖርበታል ወይስ እንደ ኖርማል እንደ በድን ሰው ዝም ብሎ እንዲኖር ነው የጠበቃችሁት? ራሳችሁ ናችሁ። አሁን ልጅ ነህ እኮ ገና ነህ እኮ ምናምን እያላችሁ ጀጅ የምታደርጉ ሰዎች ናችሁ። ነገ ላይም ዞራችሁ እሱኑ መተንኮስ የምትጀምሩት፣ ቁጭ ብለህ እየዋልክ ምናምን ብላችሁ መተቸት የምትጀምሩት። እውነት እኮ ነው። በነገራችን ላይ እንደዛ እየተባልክ ራሱ የሆነ አንተ ለመለወጥ የሆነ ስጥር ምናምን የሆነ አንድ ቀን ስትቀመጥ ያይና አንተ እኮ የሆነ መስራት ትችላለህ ወጣት ነህ ምናምን ትባላለህ። ሲሰራ መከራ፣ ለውጥ ለመፍጠር ሲታገል መከራ፣ ተስፋ ሲቆርጥ መከራ። ምንም ነገር አይቻልም። በቃ አሁን በዚህ ዘመን እንደዛ ነው ጭውቴው። በሰላም እየሰራ ያለን ወጣት ስራውን ታበላሹበታላችሁ። ከዛ ተስፋ ቆርጦ ሲቀመጥ ደግሞ ድንጋይ ሞቀ ብላችሁ ሰፈር ላይ እያውደለደለ ነው ብላችሁ ማፈስ ትጀምራላችሁ። የዘንድሮ ወጣት በቃ የሆነ ከግማሽ በላይ ተስፋ ቆርጧል። ተስፋ ቆርጦ ደግሞ የሆነ ሰፈር ቁጭ በሚሉበት ቦታ ላይ አፈሳ ነው የሆነ። ብቻ ፈጣሪ ይለን እንጂ ራሳችሁ ከስራ አፈናቅላችሁ ራሳችሁ ስራ ፈት እያላችሁ ስሙን ታጠፉታላችሁ። ተውን በቃ ዝም ብላችሁ የራሳችሁ ኑሮ ተውን እስቲ እንኑርበት። ብቻ የሆነ ይሄ ቪዲዮ የሰራ ልጅ ያበደ ነው። የሆነ የወጣቱን ሀሳብ ነው የሆነ አንድ ላይ የሆነ ጠቅለል አድርገህ እንትን ያደረገው እና ያበደ ነው። እና ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እና ደግሞ ጀማሪ ዩቲዩበር ነኝ። ላይክ ሰብስክራይብ በማድረግ አበረታቱኝ እላለሁ። በቀጣይ ቪዲዮ እንገናኛለን ጋይስ።